والله እንድትመጡ ብላ ድጋሚ ላከች የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ኢብኑ ዑባዳ ሙዓዝ ኢብኑ ጀበል ኡበይ ኢብኑ ከዓብ ዘይድ ኢብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎችም ሰሃቦች አብሮ መጡ ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን እንዲ ሲያነሱት فعقد في حجره زي ታፋቸው ላይ ያስቀምጡ ونفسه نفسه ገባ ወጣ ተላል ሊሞት ይያለ ሲመለከቱ ففادت عيناه የነብዩ አይኖች ማንባት ጀመሩ ማልቀስ ጀመሩ فقال سعد يا رسول الله ما هذا انت الله ملكتኛ ይሄ ምንድነው አላቸው ልክ ሲያለቅሱ ማለት ነው فقال هذه رحمه ችማዝነትናት جعل الله تعالى في قلوب عباده بباريوچ لب لا الله ياسقمطو وفي روايه في قلوب من شاء من عباده كباريوچ ያሻው ሰው ላይ ያስቀመጠው وانما يرحم الله من عباده الرحماء الله እኮ ከባሪያዎቹ የሚያዝንላቸው አዛኞች ነው በማልቀስ አይደለም በምንድነው የሰው ልጅ የሚያዘው በመላሱ ነው ኢብራሂም ሲሞት ነው አላህ የሰጠው የአዛኞች መገለጫ ነው የተከለከለች የቷናት እቺ ምላስ ናት ላንተ አይገባም ነበር አላህ ወሰነውን አንተ ለቀለበሰው እንዲነው ሙሹ ማውረድ አንዳንዱ መሬት ላይ መውደቅ ያዙን ልቀቁኝ ያ አላህ ሶብር በዛ ሰዓት ሂጃባቸው እስኪለቀቅ ድረስ እህቶቻችን ጀናዛ ሲወጣ ላ የዛ ሰዓት ነው ሶብር ለማች የሚጠቅመው የዛ ሰዓት ያ ረብ በተሰበሩ ልባችን ባዘኑ ልባችን ያ አላህ ወይ እዘንለት ቀብሩን አስፋለት ወንጀሉን ማረው ምህረት ለግሰው የጀነት አድርገው ይህ ነው ለማች የሚጠቅመው ወዲያው ሲከሰት ነው ሌላው ሰው ሲሞት ማዘኑ አልተከለከለም ይሄን ልበሉ ማልቀሱ ሶብርን የሚቃረን አይደለም ለምን ታለቅሳላችሁ ብሉኝ ላ ማልቀስ መች ተከለከለ ነብዩ ማልቀሰዋል ምላሳችንን ግን ምን እናድርግ እንቆጥበው نعم ሶብር ጀነት ለመግባት ሰበብ ይሆናል አንዲት የጀነት ሴት ዱንያ ላይ ነበረች በተለይ እህቶች አጣ ኢብኑ አቢ ረባህ አጣ ኢብኑ ላሳያሉኛ فقلت بلا እንዴታ ማናት የጀነት ሴት قال اني اتكشف بمودق ساعه ደግሞ ገላለጻለሁ فدعوا الله تعالى لي الله ለምኑልኝ አለች قال النبي صلى الله عليه وسلم قالوا ان شئت صبرت ولك الجنه كفلكش صبرك ካደረግሽ ጀነት አለሽ وان شئت دعوت الله تعالى ان يعافيك اللهን ማጸንልሻለሁ الله እንዲያድንሽ فقالت اصبر አረታገሳለሁ ጀነትን የመሰለ እቺ በሽታው ዱንያ ላይ ያልቅ ነው ጀነትን እመኛለሁ እታገሳለሁ አለች فقالت ብላም አለች اني اتكشف ነገር ግን እኔ የሚያሳስበኝ ስወድቅ እገላለጻለሁ ሂጃቤ ሰውነቴ ይታይብኛል ጸጉሬ ይከፈትብኛል አይነት ነው فدعوا الله الا اتكشف እንዳልገላለጽ ብቻ አላህን ይማጸኑልኛ ያ አላህ እቺ ሴት እንደዚህ ሆና ብትገላለጽ እኮ አላህ ይጠይቃት ራሷን አታውቅማ የተኛ ሰው እስኪነቃ እብድ የሆነ ሰው እስኪድን ህፃን ልጅ እስኪያድግ አያዝባቸው መርፉዕ አልቀለም ናቸው እቺ ሴት ዑዝር ላይ ናት ግን ምን አስጨነቃት የሂጃባ ጉዳይ አስጨነቃት فدعا لها متفق عليه ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት ውዷ እህቴ በፍላጎትሽ ሂጃብሽ የምትከፍቺ አንቺ ሂጃብሽ ውበትሽ ኢስላም ያደለሽ የሰጠሽ ውበት ሂጃብሽ እንዴት በፍላጎትሽ ትገልጻለሽ እቺ ሴት የሁሉ መከራ መጥቶባት ሶብር አድርጋለሁ በበሽታዬ በሂጃቤ ጉዳይ ግን እንዳልገላለጽ ዱዓ አርጉልኝ ብላ ዱዓ ያስደረገች ሴት ላንቺ ተምሳሌት ናት አንቺ አፍያ ሆነሽ ሰላም ሆነሽ በፍላጎትሽ ከዛም አልፎ በሚዲያዎች ራስሽን ታሳያለሽ እህቴ ላ ሶብር አርኪ አጭር ጊዜና ዱንያ ዛሬ ላይ እዚህ ፎሎ ላይክ ይያሉ አንቺን የሚገፋፍ ወደፊት
ነይ ሰውነትሽን አሳይ፣ ነይ ጨፍሪ፣ ነይ እንደፈለግሽኝ የሚሉት ወላሂ እየሸነገሉሽ ነው እህቴ፣ እየሸነገሉሽ እያታለሉሽ መከራ ላይ ብቻሽን ቀብር የምትገቢ ዱንያ ላይ የሰራሽውን ስራ ብቻ ይዘሽ ነው የምትሄጂው። ወዳጆችሽ፣ ቤተሰብ፣ ንብረት ቀብር አድርሰው ይመለሳሉ። ማንም ይቀር ካንቺ ጋር ውስጥ የሚገባ የለም እህቴ። ስለዚህ እቺ ሴት ለአንቺ ትምህርት ትሁን፣ ተምሳሌት ትሁን። ሶብር አድርጊ። ሶብር ውጤቱ በጣም ብዙ ነው። አነ ነስር ማአሶብር ነው በሐዲስ የመጣው። ድል ራሱ የሚገኘው ከምን ጋር ነው? ከሶብር ጋር ነው፣ ከሶብር ጋር። ስለዚህ ዱንያ ላይ የተለያዩ ፈተናዎች ሊጋረጡብን ይችላሉ። በዛ ሰዓት ሶብር፣ እቺ አጭር ሀያት እዚህ ዱንያ ላይ የምታለችው ነገር ቅርብ ነው፣ ነገ ይጠፋል ብዬ ሶብር አድርጌ ካልሄድኩኝ ነገ መጨረሻ ላይ ኪሳራ ላይ ነው የምሆነው።